አይታይሽም? ያ ነጭ ቲሸርት ያደረገው እሱ ነው ካቦሽ። የመጨረሻ ይመቸኝ እንዴ በቃ ማንም አይሳፈጠው። አቡ አንዴ ቀኑን ሙሉ 10 ያሳዘፍነኛ ማለት የመጨረሻ ነው። ለምንድን ነው የምትዘፍነው? እንዴ ፍሬንዴ አንቺንም ያዘፍንሻል እኮ አላዘጋጅሽም? ሰማለ ኃይል እግዚአብሔር ነው። እሺ ከዚህ አይነ ስብሽን ነው ማጠቀም። ተነስቼ በጥፊ ነው ማጠናግርሽ። እኔን አትችልም አትችልም ማላንቺ መላንቺ እንደው ምትምን ያስፈልጋል። ባጠገብሽ ብሮጥር ትወድቂያለሽ እንጂ በቁንጥጫ አገልሻለሽ። ቀፋፊ ስታስጠላ አጅሬ እንዴ ይለያል ነው ዛሬ በቅርቡ ትሞታለህ ነው ያልክ? ማን ደግሞ አንተ? አርሰናል አንተ እንኳን አርሰናል ሰንቀሌቶ መጀመሪያ ጠመንጃና ሽጉጥ መታጠቅ ለመድ በቅርቡ ትሞታለህ። ዝም ብሎ እንዲህ በአየር ላይ ሰው ይሞታል ብለህ ነው? እግዚአብሔር ካለም አይቀርልኝ ግን አንዳንተ ያለ ፈሳም ፈርተን እኛ ቤታችን አፈንድደን አንቀመጥም። አሁን ነው እየወጣን የምንሄደው። ማን ነው ደግሞ የምንፈራው? ማንን ልንፈራኛ? የበላይ ዘለቀ ልጆች ችለው ትገጥማለህ አትገጥምም ነው የቀረኝ አንጡራ ሀብት አንተ ብቻ ነህ። ምንድን አላደርግም፣ አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጡ አትፍራ። አልፈራም። አይመጣው ግዴታ ተው ያፈራያችሁ ወይ አፈራት ብሎ ያፈራያችሁ አረበላ አራጅዬ ባጆ መጣዳጅዬ ናውጣ ኧረ ተው ቅዱስ ገብርኤል ተው። 3 ደቂቃን ከሰዓት ያወጣ እኔን ከዚህ ማት ማውጣት አቅቶህ ነው? አቅቶ አይደለም የኔ ኃጢአት በዛብህ። የፍሬ እየሰራሁ ነው። የፍሬ ለቋጠሩ እንዴት ወያለው እኔን በቋጠሩ ይበልጣል። እንዴት ወያለው እኔን በቋጠሩ ይበልጣል። እዚህ ጋር ነው ይጠቆረ ይጠቆረ መጣው ወያለው እዚህ ጋር ወተት እንደምትጠጣለህ መጣው ወያለው ጠብቀኝ። ተዘጋጅቼ ጋንጎኝ ነው የምጠብቀው። እንዴ እኔ በቋጠሩ ትበልጣለህ እኔን አንበሳ ዝም ሲል ውሾች ይጮኻሉ። ብዙ ሰዎች ስለ አንበሳው ያወራሉ። አንበሳው ከተናደደ ወደ ሰማይ አይተኩስም፣ ቀጥታ ወደ አንተ ነው የሚተኩሰው። አልሞትንም እንግዲህ የተረፈችንን ቋጠሮ ሰብሰብ አድርገን ትጥቃችንን ታጥቀን ቋጠሯችንን ይዘን ወደ ቼላ ወንድም ጥላ ላታቴ እንዲህ ልትቋጥር ነው ለትለኝ ገና እንዳርገው በዳሰው ባናቴ ቆሜ ይቋጥራለሁ። ትቀልዳለህ። ነገ ዋጫ ስትበላ እኔ ላይ እኮ ነው መተህ የምትቀዝነው እኮ እንዳወቃለን እኮ እያለ እኮ አሁን ቁም ነገሩ ቼላ ልመንሃ ቼላ አምናለሁ ወጣው ይሄ ወያላ ይዞለታል። እግዚአብሔርን በየትኛውም ቋጠሮ አልወድቅ ያለኝ ቲም ቢኖር ፎቃቃው እያላል ይዞላቸዋል። ሴት ፊስት ትላለህ ምን ትላለህ? ይዞላቸዋል ምን እንደሚሻለን። አሁን ደግሞ ሳክሳቸውን ነው ማንችለው። አውሮፓ ላይ እንግሊዝ ላይ እኛ ነን ንጉስ ምናምን ቋሚነት የሚባል ነገር አለ። እሱን ካላየን አናምንም። መባፔ 4 አግብቷል። ሊቨርፑል ምን ሆኖ ነው? ቆይ ስለ ሊቨርፑል አሁን ይሄን ፖስቼው ሌላ አንድ ቪዲዮ ሰራለሁ። ይበጃችሁ። ለማንኛውም ምንም መፍራት የለም። ልክ ልኳን ትነግራታለህ። ኧረ አልፈራ
አታፈራም ይነገራታል ደሞ ለስድብ እቺ ምጣድ ፊት አክምባሎ ግር በላት እንዳትፈራ እቺ ድንድች ፊት ጥቅል ጎመን አቋም ከማድ ቤት ውጣ ሁልጊዜ ወሬ ሁሉ ማድ ቤት ውስጥ ነው መፍራት የለብህም በቃ ሂድ አይዞ ጄሪ ምንድን ነው እሱ ምን ፈለግ ሰሚ እኔ ማን እንደሆንኩ ታውቂያለሽ ጄሪ ማነሽ ኢየሩሳሌም እኔ ማን እንደሆንኩ ታውቂያለሽ እኔ ማለት እኮ ቢገባሽ ማለት ነው እኔ ማለት አድናቂሽ በቲቪ ምናምን ሳይሽ ደስ ነው የሚለኝ ወራዳ እዋዋን ማንንም አንሰማም እኛ አርሰናሎች ነና ወላ ሲቲ ወላ ሊቬ ከፈለክ ቼልሲ ከፈለክ ቶተንሃም ማንንም ናና ግጠም እኛ ማንንም አንሰማም እዋዋን ብቻ ከአራት በላይ ያለማግባት እንሞክራለን ዩናይትድን እንኳን ተውትኛ ከሞተ ጋር ምንም የለንም የሞተው ቋሽ አታሩ ግን ማለት ነው ማንንም አንሰማም አይደል በዚያ ግን አሉት እኔ ባርሰናሉ ጨዋታ የባርሰሎናን የፒኤስጂን አጫወት ለመድገም ካሰቡ ይበላሉ አርሰናል ሃይናይን አይጫወትም ሞሮ ዶሎ ብሎክ የተጠጋ ቡድን አርሰናል ተከላካይ መስሎ ግን በፍጹም አይሰራም ግን አሰልጣኙ ኢንዞ ማሬስካ ግን በጣም ተቃያሪ አሰልጣኝ ናቸው ለእያንዳንዱ ቡድን ተዘጋጅተው ነው የሚመጡት እንጂ ያንኑ አይደግሙም በዛው አስተላለፍ የሚቀጡ ያንን ከሰሰለፉ ዋጋ ይከፍላሉ እኔ እንደውም ስለሌለን ነው እንጂ ብዙ ደግፈዋል አሰላለፉ ተመችቶኛል አርሰናል ይሄን ጨዋታ ሊያሸንፍ ይችላል አይሸንፍም አርሰናል ብዬ ነው የማስበው ግን ቼልሲ የተከላካይ ክፍሉ ደካማ ስለሆነ ነው ያልኩት እንጂ አንሰው አይደለም ከመሃል ጀምሮ ያለው ወደ ላይ ያለው ቡድን ከአርሰናል ጋርም ተፎካካሪ ነው ስፔሻሊ ፊት መስመር ላይም ደግሞ ብልጫ አለው ብዬ አስባለሁ በተለይ የ9 ቁጥር ቦታ ላይ የኮሬሽን ቢደርስ ራሱ ቼልሲ ጎል ሞር ላይ ያስቆጥር ይችላል እነ ስቴቫዮ ሚና ግን ሳንቼዝ አልፌሪስ ቲምበርስ የሚያገኙዋቸው ተከላካዮች ጠንካራ ናቸው ገመትኩ ላይ ሰፋ ያለ ሊያሸንፍ ቼልሲን አርሰናል ሊያሸንፍ ይችላል ገምቻለሁ ግን የኢንዞ አስተላለፍ የኢንዞ ማሬስካ አስተላለፍ እኔ ኢንዞ አንፕሪዲክቴብል ቡድን ነው ያላችሁ እሱ ነው ብቻ ፕሪዲክቴብል አይደለም ኢንዞ ባይዘው ማትገምታችሁ አሰልጣኝ አሁን ለአርሰናል ሌላ ነገር ነው ይዘው የሚመጡት ከአጫዋቱ መንገድ ጋር ተረድቶ እሱ ነው ለአርሰናል ፈተና ይሆናል ብዬ የማስበው እኔ እንደው ሞር ከተጫዋቾችንም ከምኑም በላይ